ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነዋ። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነዋ። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነዋ። ቅዱስ አትናቴዎስ ሁለቱ የሕይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙለት እኔ ልገዛለት ይሻለዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነው የገዛውላቸው ይላሉ አሉ። እኔ ግን አልልም ብለውኛልና አረሳውም በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን የዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንዲሁም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቅ ያለው ቀጥፍ ያለው ጾም ሽር ያለው ባህል ሽር ያለው እንዲሁ ብዙ ሰው ነኝ እንዲህ አርግ ያለው ይልና በስመ አብ ልጄ ድግም እንዲህ አታደርግ እንዲሁ በጣም አጥፍተሃል ካሉን ሳባሉ አይ እንደዚያም ስላልኩት ደህና ነኝ ይላል። ደግሞ ማለት እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው። ይሄ ነውም። ስለዚህ ተመልከቱ። እፎ ጽልመትከ ብርሃነ ይከውነከ፣ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል። እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን። እኔ ላይ እኮ ግብረ ሰላም ታበላላችሁ። ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉ። ምርቃቱም አነስ ያለ ነው። አልዘረዘሩም። ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ማለት ነው። በእውነቱ ድሮም የመስጠት ዘርና